አውቀዋለን በመሃላችሁ አለመስማማት አለመግባባት ተፈጥሮ እስከመጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሃላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሃላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሃላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም ደስታ ነው ማንም ሰው የሚፈልገው። እግዚአብሔር ይመስገን እናንተም ደግሞ ለዚህ ክብር በቃችሁ እና ግን ትልቁ ነገር በመሃላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በመሃላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በመሃላችሁ የፈጠረውን ክፍተት ይመልስ። ዛሬ እሱን ለመናገር አይደለም የተሰባሰብነው፣ እሱን ለማለት አይደለም የተሰባሰብነው። በቃ ሁለታችሁም ደስተኛ እንድትሆኑ እንፈልጋለን። ደስተኛ ማለት ይገባችኋል። አብራችሁ በጣም ብዙ ነገሮችን አሳልፋችሁ መሀል ላይ ይሄን የሚያክል ትልቅ በረከት ኖሮ መለያየት በጣም ከባድ ነገር ነው። ስሜቱን ባናቀውም ይገባናል። የተወሰነ ስሜት ትረዱኛላችሁና እግዚአብሔር ወደ ፍቅራችሁ ይመልሳችሁ። ነገሩን ላለማርዘም ያህል ባለው ነገር በጣም ደስተኛ ነን። ሴትም ይሁን ወንድ ብቻ እግዚአብሔር የባረከው ልጅ ይስጣችሁ፣ ጤነኛ ልጅ ይስጣችሁ። እግዚአብሔር በልጃችሁ ይባርካችሁ። ልጃችሁ አንድ ያርጋችሁ። ሌላ ምንም አንልም። ሁላችንም የምንፈልገው እሱን ነው። ኦዲየንሶቻችንም የሚፈልጉት እሱን ነው። እንግዲህ እዚህ ጋር ያያዝኩት ከለሩ ምን ይሁን ምንም የምናውቀው ነገር የለም። እዚህ ውስጥ እንግዲህ ፒንክ